አላህ ሱብሓነሁ ወተዓላ ገና ጀነትን እንደፈጠረ ጅብሪል ላከው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ያ ጅብሪል ለደጋግ ባሮች ያዘጋጀውትን ዓለም ህድያው አላቸው። ጅብሪልም እየቀዘፈ ሄዶ ጀነትን አያት። ውበቷን፣ ወንዞቿን፣ አዝርዕቶቿን፣ ሑረል ዐይኖችን አየ። በጣም ተማረከ። ወደ አላህ ተመለሰ። ያ ረቢ ወዒዘቲክ በልቅናህ እምላለሁ ማንም ሰው ስለ ጀነት አይሰማም የገባት ቢሆን እንጂ። ከዛም አላህ ጀነትን በአስቸጋሪ ነገር አጠራት። በፈርዶች፣ በክልከላዎች፣ በዋጅቦች አጠርና ሂድ ተመልከታል። ጅብሪል መጥቶ ሲያይ አዳጋች ሆነበት። ይሄን ሁሉ ህግጋት አልፎ ማን ይገባል? ወደ አላህ ተመለሰ። ያ ረቢ ወዒዘቲክ ፈራው ማንም አይገባትም ብያል። ፈርዱን አልፎ ሪባውን ዘሎ ዚናውን ዘሎ ወላጅ ታዞ ሰግዶ ጾሞ የልጅ ሐቅ፣ የሚስት ሐቅ፣ የአባት ሐቅ፣ የጎረቤት ሐቅ፣ የመንገድ ሐቅ፣ የመንግስት ሐቅ ይሄን ሁሉ ጠብቆ እንዴት ጀነት ይገባል? አይገባትም ብዬ ፈራዋል። ከዛም እሳትን አላህ ፈታ። ሂድና እያታል። ሲያያት ጀሃነምን አስፈሪ ነች። እሳቱ እርስ በርሱ ይባላል። ጅብሪል ያንን አየና ደንግጦ መጣ። ያ አላህ ስለ ጀሃነም ሰምቶ ሚገባት የለም አለ። ከዛም አላህ ባጓጉ ነገር ጀሃነምን አጠራት። ይሄ በጭፈራው፣ በዚናው፣ በፋሽኑ፣ በፊልሙ አጠራትና አላህ ህድያታል። ሲያያት ሚያዳልጥ ነው። ጌታዬ ሆይ ጀሃነም ይቀራል ብዬ አላምንም አለ። ዱንያ አላፊ ነች። ጀነት በትእዛዛቶች የተሞላች ለአላህ ታዘን ሐቁን ጠብቀን ከሄድን ማረፊያችን ጀነት። ያኔ ነው የአላህን ውዴታ የምናገኝ። ነቢዩ ዓለይሂ ሰላቱ ወሰላም ለዛ ነው ምን ይላሉ? ጌታዬ ወይ ስትወስደኝ ወአንተ ራድን ዐኒ ወደኸኝ ውሰደኝ ይላል። ተወደህ መሻገር እንዴት መታደል! አላህ ወዶ ወደ ጉርብትናው ሲጠራ ወደ ጀነት ሲወስድ የምትወደደው ደግሞ በሥራ ልክ ስትወደድ ደግሞ አዋጁ የሚጀምረው ሰማይ ላይ። ነቢዩ ዓለይሂ ሰላቱ ወሰላም ሙተፈቅ ዐለይሂ ሐዲስ አቡ ሁረይራ ባስተላለፉት ላይ ኢዛ ሐበ አላሁ ዐብደን አላህ አንድን ባሪያ ሲወደው ናዳ ጅብሪልን ይጠራዋል። ለምን ነው ይጠራው? እኒ ኡሂቡ ፉላን ፈአሂበሁ እገሌን በስም ጠርቶ ወድጀዋለሁ ውደደው ይለዋል። ጅብሪል ይወደዋል። ምናልባት አንተ ነህ እኔ ነኝ እሷ ነች እሱ ነው። ጅብሪል ይወደዋል። ከዛም ጅብሪል ወደ ሰማያት ሲወርድና ለመላእክት ትእዛዝ ያስተላልፋል። እገሌን አላህ ወዶታል ውደዱት ይባላል። የሰማይ ነዋሪያን ያንሱ ይወዱታል። ከዛም ነብዩ ምን አሉ? ፈዩደዑ ለሁ القبول في الارض ምድር ላይ ተቀባይነትን አላህ ይሰጠዋል። ተሰሚነትን አላህ ይወፍቀዋል። ይሄ መቼ ነው? አላህ ዘንድ ስትወደድ። إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا እነዛ ያመኑት ከዛም በርካታ ኸይር ስራን የሰሩት سيجعل لهم الرحمن ودا አላህ በባሮቹ ልቦና ውስጥ ውዴታን ይከትባቸዋል። እንዲወዱት ይደረጋል። ምድር ላይ ተወደን ሰማይ ላይ ተወደን ከሚያልፉ ባሮች ለመሆን ሁሌ ጥረት፣ በአላህ መንገድ ታዛዥ መሆን፣ የአላህን ደረጃ ማወቅ፣ እንደ መላእክት ታዛዥ መሆን፣ እንደ መላእክት ለአላህ በፍራቻ መራድ፣ ጥንቃቄ ማድረግ፣ ቸክ ሰጠን አለመጥፋት፣ ወላጅን አለመግፋት፣ ሲበድሉም መታገስ፣ አፉ ብለን ማለፍ፣ ከምድራዊ ጭብጨባ በላይ የአላህን ውዴታ መፈለግ፣ ስራችንን ኢኽላስ መስጠት፣ ስድቅ መስጠት፣ ይሄ የአላህን ውዴታ እንድናገኝ ያደርገናል።